በቀን አንድ ሙዝ መመገብ በሰውነታችን ላይ ምን ለውጥ ያመጣል ብለው አስበው ያውቃሉ? በዚህ አጭር ቪዲዮ በቀን አንድ ሙዝ በመመገብ ብቻ የምናገኛቸውን 5 አስደናቂ የጤና ጥቅሞችን እንመለከታለን። እስከ መጨረሻቸው አብራችሁን ቆዩ። አንደኛ፣ ፈጣን የኃይል ምንጭ ነው። ሙዝ እንደ ግሉኮስ፣ ፍሩክቶስ ያሉ ተፈጥሯዊ ስኳሮችን እንዲሁም ከፍተኛ ፋይበር ውስጥ ይዟል። ይህም ድካም በፍጥነት በማስወገድ ለቀኑ ስራችን ወይም ለስፖርታዊ እንቅስቃሴ የሚሆን ዘላቂ ኃይል ይሰጠናል። በሁለተኛ ደረጃ የልብ ጤንነትን ይጠብቃል። ሙዝ በፖታሺየም ማዕድን የበለጸገ ነው። ፖታሺየም የደም ግፊትን ለማስተካከል እና የልብ መደበኛ ስራን ለመጠበቅ እጅግ አስፈላጊ በመሆኑ ለልብ ህመም የመጋለጥ እድላችንን ይቀንሳል። በሶስተኛ ደረጃ ለሆድ ዕቃ ጤንነት ፍቱን ነው። በሙዝ ውስጥ የሚገኙ የፋይበር አይነት የምግብ መፈጨት ስርዓትን ያሳልጣል። የሆድ ድርቀትን ከመከላከል ባለፈ የአንጀት ጤንነትን ይጨምራል። ሌላው በአራተኛ ደረጃ የአእምሮን ስሜትን ያድሳል። ሙዝ በቪታሚን 6 እና በትሪፕቶፋን የተባለ አሚኖ አሲድ በውስጡ ይዟል። ስነ ህይወታዊ በሆነ መንገድም ይህ ንጥረ ነገር በሰውነታችን ውስጥ ሴሮቶኒን ወደ ተባለ የደስታ ሆርሞን ስለሚቀየር ጭንቀትን ይቀንሳል፣ እንቅልፍን ያስተካክላል። ሌላው አምስተኛውና የመጨረሻው የኩላሊት ጤንነትን ይጠብቃል። በሙዝ ውስጥ ያለው ከፍተኛ የፖታሺየም መጠን የኩላሊትን ስራን ከማገዙም በላይ በየቀኑ አዘውትረው የሚመገቡ ሰዎች ለኩላሊት ጠጠር የመጋለጥ እድላቸው ዝቅተኛ በመሆኑ ጥናቶች ያሳያሉ። እንግዲህ በቀን አንድ ሙዝ መመገብ ይሄን ሁሉ ጥቅም የሚያስገኝ ከሆነ ከዕለታዊ ምግባችን ውስጥ አለማካተታችን ምን ያህል እንደሚያስቆጭ አስቡት። ቪዲዮ ከጠቀማችሁ ላይክ እና ሼር በማድረግ ቤተሰብ መሆን እንዳትረሱ። ለጤና ጠቃሚ የሆኑ መረጃዎች ሁልጊዜ እንዲደርሳችሁ ቻናላችን ሰብስክራይብ አድርጉ። ስለተከታተላችሁ አመሰግናለሁ። ጤና ይብዛላችሁ። ሰላም።